አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቤተሰቦችም ሻል ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አድርጌ አመሰግናለሁ የኔ ወዶች። እና ዛሬ እስቲ ምሳ አብረን እንስራ። የምንሰራው ምሳ ይሄ ነው ማለት ነው። ገራዓ ይባላል በዚህ። ያው እንግዲህ ሌላ ሰው እንዳለው አላውቅም። እና ይሄ ማለት ነው። ይሄ ቤተሰብ ያው ዝልጫ ከትፌ ስላደረኩት ይህን ይመስላል። እና የሚያስፈልጉትን ነገሮች ሁሉንም እሱ እንግዲህ ለመስራት ሞክራለሁኝ። እዚህ ስጋ አለኝ፣ አጥንት ያለው ስጋ። እዚህ ጋ ደረቅ ቅመሞች አሉኝ፣ ክርክም፣ ፍልፍል አህመር እና ባህራት መሸከል ይባላል። ከሁሉም ሆኖ የሚፈጭ ማለት ነው። እና ጨው አለኝ። እዚህ ጋ ወረግ ህንድ ያለኝ፣ ቲማቲም፣ ሽንኩርት፣ ቃሪያ እና ከዝባራ። እዚህ ደግሞ የተፈጨ ሽንኩርት፣ ነጭ ሽንኩርት እና ቶም ማለት ነው። እና እዚህ ጋ የተፈጨ ምስር ወይም ደግሞ አተር በቀቀለ ነው ማለት ነው። ቀቅዬ ፈጭቸው ነው። እዚህ ደግሞ ላይሙን አለኝ። አሁን ይሄንን የፈጨሁትን ምስር ላይሙን እጨምርበትና ትንሽ የተወሰነ አበስለዋለሁ ማለት ነው። ብቻውን ላይሙን እና ይህንን ወረግ እንዲሁን ጨምሬ አበስለዋለሁ መጀመሪያ ማለት ነው። ያው እንደዚህ ትታወት ብዙ ይመስላል፣ ግን ቀላል ነው። እኔ ለእናንተ እንዲህ ለማስረዳት ያህል ነው እንደዚህ ያበዛሁት። እና እዚህ እየሰራው ቢሆን እንደዛ አይበዛብኝም ማለት ነው የኔ ወዶች። አሁን ተከታተሉኝ አሰራሩን ማለት ነው። ይህንን እንደዛ አድርጌ ጥዴዋለሁኝ፣ ይበስላል። እንግዲህ ይሄንን ደግሞ ተከታተሉ፣ በለፍ ተቀደሙ፣ አብረን እንሰራለን። እዚህ ጋር ዲስት አግያለሁ፣ ዘይት ጨምራለሁ፣ የሚበቃኝን ዘይት ያህል። ያው እናንተ እንዲህ ቤታችሁ ጨምሩ ማለት ነው፣ እንደምትሰሩት ምግብ ያክል። እኔ ትንሽ ነው የምሰራው። እንደዚህ ሽንኩርቴን ጨምራለሁ። ሽንኩርቴን ተጨመርኩ በኋላ በዚህ መልኩ ሽንኩርቴ እስከሚቀላ ማስላለሁ ማለት ነው። ያው እንዳይረዝምባችሁ አጠራጠር እያደረኩ ነው የማሳያችሁ። ይብሰልና ተመልሰን እንመጣለን። እሺ ቤተሰብ ሽንኩርት በስመልኩ ተቀላቅሏል ማለት ነው። በስመልኩ እንግዲህ ለነጭ ተቀላቅሏል በኋላ ቅመሜን ነው የምጨምረው ማለት ነው። እዚህ ያዘጋጀኋቸውን ቅመሞች፣ ጨው ግን በኋላ ነው የሚጨመረው። እኔ ለማሳየት ስለጨመርኩት የሆነም ማረጋቸው አነሰ በኋላ ጨምራለሁ ማለት ነው። ሁሉንም ያው እንግዲህ ቶሎ ነው የምጨምረው። እናንተናለን እንደዚህ ካረኩኝ በኋላ እንዴት ቲማቲሙ በሰል ካለ በኋላ ስጋውን እንጨምራለሁ ማለት ነው። ይህ በሰል ማለት አለ። በጣም ምርጥ ነው፣ ትወዱታላችሁ፣ ሞክሩ። በሸበት
በዚህ መልኩ በደንብ ታቁላሉታላችሁ ማለት ነው። እዚህ ሆኖ በደንብ የስጋው ውሃ ሙጥጥ ካረገ በኋላ ውሃ ጨምርበታል። ይኸው ቤተሰብ በዚህ መልኩ አቁላልቻለሁ። እንዲያረግም ታጨምረዋለሁ ማለት ነው። በደንብ የሆነ ተቆላለ መልኩ ግን እጅና ካሜራ በጣም ነው የሚመስለው። እዚህ ሞቀ ውሃ ተዘጋጅቷል። እንደዚህ ሆኖ በጣም ይበስላል። የስጋው እስከሚበስል ውሃም እየጨመራችሁ ቢሆን ማብሰል ግዴታ አለባችሁ። ቤተሰብ ያው በዚህ መልኩ በስሎልኛል ስጋዬ ማለት ነው። ያው እንግዲህ አሁን የቀረኝ ገረቃውን መጨመር ነው ማለት ነው ቤተሰብ አሁን ይሄን እንደዚህ እየበሰለ እያለ ይሄንን እንጨምረዋለን ማለት ነው። ስጋው ግን በደንብ መብሰል አለበት። ይሄ ስለማይቆይ ስጋው በደንብ ሲበስል አይሞክብንም። ይሄ እንደዚህ ተካርኑትና ይሄም ሲበስል አይቆይም። ያው በጣም ስለሚበስል የተለቅ አድርጌ ነው የከተፍኩት። እንደዚህ አድርገን ውሃውን ግን ለስጓችን የሚበቃውን ያህል ነው ማድረግ ይችላል። በዚህ መልኩ ከርነዋለሁ። አሁን ይበስላል። በዚህ መልኩ በስላለች ማለት ነው። ምስሬ ይበቃዋል። አጠፋዋለሁ። ሌሙንና ወረንክንዲ ብቻ ነው። እሺ ቤተሰብ ያው እንግዲህ ስጋ በዚህ መልኩ ቤተሰብ ስጋ በዚህ መልኩ በስሏል እና ገረቃውን በስሏል። ሌላ ስም ካለው ግን አላውቅም። ይሄ ገረቃ የሚባለው ማለት ነው። እና እዚህ አዲስ ጨምረዋል ምስሩ ማለት ነው። አሁን ከአሁን በኋላ ብዙ አይቆይም፣ ወዲያው ነው የሚበስለው። ያን ያህል መብሰል አይልም ማለት ነው። እዛ ስላበሰል ነው እንዲያፍተከተከ ከዛ ጨዋቸውን ቀምሳችሁ ማውጣት ብቻ ነው የሚጠበቅባችሁ። ያን ይመስላል። በጣም ቆንጆ ጣዕም ነው ያለው። ያው እንዲያገሩ አሰራር ማለት ነው። ቤተሰቦች ያው እንግዲህ አልቋል ምሳሌ ማለት ነው። በዚህ መልኩ መቅጠንም የለበትም እኛ ጋር መወፈርም የለበትም። በዚህ መልኩ በዚህ መልኩ አልቋል። እዚህ ጋር እዚህ ያለ ያን ይመስላል ምሳችን። ቪዲዮውን ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ላይክ አድርጉ፣ ኮሜንት አስተያየት በደንብ እቀበላለሁ እና አበረታቱኝ ሀባይብ። ይህን ይመስላል የዛሬው ምሳችን ማለት ነው። ስለምታበረታቱኝም ከልብ